ቤተክርስቲያን ውስጥ 5 አይነት በሽተኛ ነው ያለ። የመጀመሪያዎቹ በሽተኞች እነማን ናቸው? ወንዶች። በሽታቸው ምንድነው? ዝሙት። ሴትን ባዩ ቁጥር በዝሙት መነደፍ ማለት ነው። ይሄ በሽታ የወንዶች ችግር ነው ይባላል። አይቶ መውደቅ፣ አይቶ መመኘት። ሁለተኞቹ በሽተኞች እነማን ናቸው? ሴቶች። የእነሱ በሽታቸው ምንድነው? ትውዝፍት፣ ጌጥ ማብዛት ማለት ነው። ጌጥ ማብዛት፣ ይሄ ደግሞ የእነሱ በሽታ ነው። አሁን ምንም የጆሮ ጌጥ አልበቃቸው ብሎ ያፍንጫ ጀምረዋል። በጣም እኮ የሚገርም እኮ ነው። እንደዚያ ማለት ይሄ ትውዝፍት፣ ይሄ የሴቶች በሽታቸው ነው፣ ደውያቸው ነው። እነሱ የማጌጥ በሽታ አላቸው። ያጌጡትን እያዩ ደግሞ የወንዶች የምን በሽታ አለባቸው? የዝሙት በሽታ አለባቸው። ሰይጣን እያስተባበረ አድርጎ እንደሚያጠፋና ያያችሁት። ቀጥሎ ሶስተኞቹ በሽተኞች እነማን ናቸው? የካህናት በሽታቸው ምንድነው? ትዕቢት ነው። እኛ ያሰርነውን መንግስት አይፈታው ይላል። ይፈታል። ወጥ የሆነ የጸሎት ህይወት ሊኖረን ይገባል። ወጥ የሆነ ማለት ምን ማለት ነው? አንድ አይነት፣ ይሄ የተለመደ የማይቋረጥ በሁኔታዎች የማይቀያየር የጸሎት ህይወት ሊኖረን ይገባል። ለዚህ ጸሎትን መመጠን ያስፈልጋል። ለምሳሌ ውዳሴ ማርያም ከሆነ መቼ ነው? ጠዋት ከሆነ ጠዋት ስንት ሰዓት ላይ? በዚህ ሰዓት። በቃ ቀጠሮ ነው ከእግዚአብሔር ጋር ማለት ነው። ከመኝታችን እንደተነሳን እኔ መጸለያት ይችን ነው። ስለበዛ አይደለም 10 ደቂቃም ቶ ይሄ በተአምር አይቋረጥም። በዛ ሌሊት እንኳን ጉዞ ቢኖርብን መኪና ውስጥ እንጨርሰዋለን ማለት ነው። እየሄድንም እንጨርሰዋለን። የሆነ ቦታም ቢሆን በቃ አይቋረጥም። ይሄ ማናቋርጠው። ወራዊ በዓላት ሲሆኑ ግን ልንጨምር እንችላለን። ዓመታዊ በዓላት ሲሆኑ ልንጨምር እንችላለን። ሰፊ ጊዜ ሲኖረን ልንጨምር እንችላለን። ግን በተጣበበ ጊዜ ውስጥም ሆኖ የማናቋርጠው የተለመደ ወጥ የሆነ የጸሎት መርሃ ግብር ሊኖረን ይገባል። ይሄ ማለት ምን ማለት ነው? ወጥ የሆነ የተለመደ ማለት መደበኛ ማለት ነው። የማይቋረጥ ሁልጊዜ በመንገድም በቤትም በቤተ ክርስቲያንም በሁኔታዎች የማይገደብ ሲከፋንም ስንደሰትም ስንከስርም ስናተርፍም በቃ ምንም የከፍና ዝቅ የማይል የተለመደ ወጥ የሆነ የጸሎት መርሃ ግብር ቢኖረን ጥሩ ነው። እኔ በእርግጠኝነት በምእመናን ጸሎት እንደምኖር አምናለሁ። ማምነውን የምናገር እውነት ለመናገር ቤተ ክርስቲያን እናንተ እንደምታስቧት እናታችሁ እንድትሆንላችሁ የምትፈልጉ ከሆነ የኢትዮጵያ ቤተ ክርስቲያንን በዚህ ጎርፍ ዘመን እናሻግራት። ዘመኑ ጎርፍ ነው። ሁላችን እየወሰደን ነው። ያልነቀነቀው ቤት የለም።